ነፃነት በነፃ አይገኝም። ዋጋው ሕይወትን ለሞት አሳልፎ የመስጠት ያህል ከባድ ቁማር ነው። ጃጓር ከባዱ ኃይለኛው ተፋላሚው እንስሳ በዚህ ሰዓት አሁን ምግብ አስፈልጎታል። እናም ወንዝ ዳር ቃኘት እያደረገ ሚታደን ፍለጋ ነው። እነዚህ ደግሞ ካፒባራ የተባሉ አይጥ ዝርያዎች ለሱ አመቺ ናቸው። አሰፍስፏል ሊያድናቸው። ታዲያ እነሱም የሞት ጥላ እየመጣ እንደሆነ ገብቷቸው በተጠንቀቅ ቆመዋል። እናም ጃጓሩ አንድ ውሳኔ መወሰን አለበት፣ ወደ እነሱ መጠጋት። ታዲያ የዚህ ጊዜ ታውቋቸው ነውና ቀድመው ገቡ ወደ ወንዙ። ታዲያ አንድ የአይጥ ዝርያ ብቻ ቀረች ብቻዋን። እሷን ሊያደፍጣት ነው። እሷም ቀድማ ገባች፣ አመለጠችው። እዚህ ጋር ታዲያ ጃጓር መኖር ስላለበት ራቡን ለማስታገስ አንድ ከባድ እርምጃ ይወስዳል። ትልቁን ኃይለኛውን ከሞት ጋር የሚጋፈጥበትን አዞን ለማደን ያስባል። ይህ የሞት ሽረት ሕይወት ጉዳይ ነው። አስቡት፣ ይህን የሚያክል ትልቅ አዞ አድፍጦ ለማደን እያሰበ ነው። እናም ቀስ እያለ ሽኮክ እያለ ከፍታ ቦታ ላይ ወጣ። አሁን እዚህ ጋር ውሳኔ መወሰን አለበት። ወደ አዞ ተንደርድሮ ሄደ። ጃጓሩ ለዛሬ የተሳካለት ይመስላል። የሞት ሽረት ሕይወት ጉዳዩን አንገቱን አዞውን አንቆ ይዞት እየወጣ ነው። እንደዚህ ናት ሕይወት። አሸናፊ ነገር የምትሆነው ከባዱን ትግል መርታት ስችል ከባድ የሆነ ስኬት ታገኛለህ። ይህ የእንስሳት ዓለም ነው።